ውዶቼ እንዴት ናቸው? ደህና ናቸው? ሰላማቸው ይብዛ። እንግዲህ ዛሬ ደስ ብሎኝ እንደዚህ እየሳኩኝ ነው፣ ፈገግ እያልኩኝ የመጣሁን ነው ማለት ነው። እና እሱ ምንድን ነው ካላችሁ ቻናይን ተስተካክሎልኛል፣ ተቀብሎልኛል እና ያው ስለተቀበለኝ ምናምን ሳይሆን እኔ መጨረሻን ያሳምር መጨረሻን ያሳምር ሞኒ ሁኜም ስርቼም ስለማቅ ብዙ አያጓገኝም። ቢሆንም ደግሞ የለመደ ነገር ሱስ ስላዛዘኝኝ ነው እንጂ እንግዲህ ስለለመድኩኝ ከዩቲዩብ ሰፈር ልውጣ ስልም አላስወጣም አለኝና ተመስገን። አሁን እንግዲህ ተቀብሏል። ግን አሁን ጥንቃቄ ያስፈልጋል። ያው አንዱ ከተበላሸ አንደኛው ጥንቃቄ በራሴ ለማስራት እያሰብኩኝ ነው። ከዚህ በኋላ የሰው ነገር ሳላስገባ በወር አንድ ቪዲዮ ቢለቅም ሲመች እየለቀኩኝ ካልተመች ላይፍ እየገባው እንደዚህ እያደረግኩኝ እንግዲህ አገር ኢትዮጵያ ገብተን ቪዲዮ እስከምንሰራ ድረስ በራሳችን የተሰራ ነገር ምንም ነገር አይሆንም። ግን ከሰው ነገር ከገባህ በኋላ ቻናው በነገራችን ላይ ብዙ ጣጣ አለና ቻና ማለት ምን ልበላችሁ በጣም እንደ እንቁላል ነገር ናት። እንቁላል ታውቃላችሁ? እሷ ናት በቃ ሌላ ነገር የለም። እና አንከባክበን በራሳቸው ቪዲዮ ከመጣን ምንም ነገር እንደማንሆን ተስፋ አደርጋለሁ። እና አሁንም እንግዲህ ምንም እኔ ደስ አለኝ፣ ግን መጨረሻውን ያሳምር እያልኩኝ ነው በዚህ ቪዲዮ የምሰራው። መጨረሻ ያማረ ይሁን። ለምን ካላችሁ ታውቃላችሁ የዛሬ 2 ዓመት ሙሉ በዚህ ቻና ላይ በዚህ ዩቲዩብ ላይ እንግዲህ እየተንጠለጠለን ነበርና ምንም ውጤታማ የሆንንበት ነገር የለም። ዞሮ ዞሮ እንግዲህ እኛም አልለቅም 4 5 ቻና እየከፈተን የሰራ ተስፋ ሳንቆርጥ እንግዲህ የሰው ልጅ መነሳቱም ማውደቁም ስላለ ምን ታደርጋላችሁ? አንዳንዴ ይሆናል የተባለ ነገር አይሆንም እና የከዚህ በፊት ቻኖቹ በጣም እኔ የደከምኩበት ነውና መቼም እንግዲህ አንዴ ተዘግቷል። የተዘጋ ነገር ደግሞ አይመለስምና ተስፋ ሳንቆርጥ አሁንም ቀጠልኩኝ። ቀጥዬም ደግሞ ውጤታማ አሁንም እግዚአብሔር ይመስገን። በመጀመሪያ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደማንድ ወንድማችን በጣም አድርገን ነው የማመሰግነው። በጣም መልካም ሰው ነው። እንደው ከኔ ይልቅ እሱ ነበር የተጨናነቀው። ከኔ ይልቅ እሱ ነው እና ተቀበለሽ ብሎ እንደው ስናገር ጊዜ እንዴት እንደደስ አለኝ ያለ ነበርና በእውነት እግዚአብሔር ይስጥ። አንዳንድ ሰው በጣም መልካም ሰውም አለ። የድሮ ደግሞ የድሮ ልጅና አሁንም ደግሞ ያስኩ ልጅ የሆነ ልዩነት አለ አይደል እንዴ? እና እንዴት ሆነሽ አንቺ ሳይመች ሁኔታ ላይ እየሰራሽ ደግሞ በጣም የደከምሽበት ስለሆነ እንደው ቢቀበልሽ እያለ እሷ ራሱ የተጨናነቀ የነበረበቱ አሁን ሲቀበል በጣም ደስ ብሎኛል። በጣም እጅግ አድርጌ ነው ወንድም የማመሰግነው። እንግዲህ ያው ታውቃላችሁ ከዚህ በፊት ብዙ የሰው ፎቶችን እየለጠፍኩበቱ ምኑ ቆራርጦ ደግሞ የሆነ የተንቀሳቃሽ ቪዲዮም የሰው አድርጌ የነበረ ላይፍ ምንድነው ሰብስክራይብ ይጠረቀም ብዬ እሱን አስተካክሎ ቆራርጦ የዛሬ 4 ቀን ምናምን እሱ ላይ ነበረና እግዚአብሔር ይስጥ ተባረክልኝ። በእውነት ነው የምልህ። እና ከእግዚአብሔር ቤታች ሰውም ደግሞ አንዳንዴ የሚያግዝ ሰው ያስፈልጋል። እናንተ ከሰራችሁ ሰው ደግሞ ቼክ የሚያደርግ ሰው ያስፈልጋል። እና በጣም ከልብ ነው የማመሰግነው ወንድማችን። ይሄን ደግሞ ወንድማችን የምትፈልጉ ካላችሁ ሞንታይዝ ለማድረግ ቻናችሁን ለማታየት ምናምን ከፈለጋችሁ ጠይቁ፣ በእኔ በኩል ማለት ነው። በጣም መልካም ለእግዚአብሔርም የሚፈራ ሰው ለሰውም የሰው ድካሙም የሚያስብ ሰው ነውና ማግኘት የምትፈልጉ አውሩ ማለት ነው። እንግዲህ ደስ ብሎኛል። እናንተም ደስ ይበላችሁ። መጨረሻን ያሳምር። ጌታን ማጫሻው ብቻ ያሳምር። እንግዲህ ዩቲዩብ ማለት ነግሬያቸዋለሁ። በራሳቸው ነገር ከሰራችሁ በራሳቸው ነገር ከመጣችሁ ቻናው ምንም ነገር አይሆንም። ዞሮ ዞሮ የሰው ነገር ገባ ማለት አንዴ ሜሴጅ ይመጣል፣ አንዴ ደግሞ የሆነ ጥንቃቄ ይመጣል እና የሰው ነገር ምንም ትርፍ የለም በነገራችን ላይ እና በራሳችን ስሩ። በራሳችን ስትሰሩ ምንም ነገር አይሆንም። ምንም ነገር አሁን ከዚህ በፊት ከኔ ጋር ሞኔታይዝ የሆነበቱ ልጆቹ ምንም አልሆንም። ለምን በራሳቸው ስለሚመጡና የሰው ነው። የሰው መጀመሪያ ታይቶ
ከዛ በኋላ አሁን ደግሞ ታውቃላችሁ የቻና ነገር የዩቲዩብ ነገር አዲስ ነገር ነው የሚያመጣው። እኛ እንደዚህ እያወራን ነገር እሱ በፊት ለፊት እየጻፈ ነው የሚሄደው። የላይፉ ሳይቀር እየጻፈ ነው እና እንኳን ላይፍ ገብታችሁ ቁጭ ብላችሁ ያወራችሁ ነገር እየጻፈ ነው የሚመጣው። አሁን አዲስ ነገር እየመጣ ነው እና በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። የሰው ቪዲዮ ከዚህ በኋላ የሰው ቪዲዮ ማምጣት ማስራት እንኳን አልፈልግም። የምር ነው የምላችሁ። እንኳን ያው ዩቲዩብ ላንተ ፊት በጓደኞች ፊት ቃል ገብቻለሁ በሰው ቪዲዮ አልሰራም ብዬ ማለት ነው። የምር ነው የምላችሁ። ያው ሰው ተስፋ ስላይቆርጥ ነው እንጂ እንደው ዩቲዩብ ሰፈር አልመጣም ብዬ ማስብ ደረጃ ነው የደረስኩት። ዞሮ በነገራችን ላይ ካላወራን ዩቲዩብን አልሰራን ብለን ብናስብም ስልክ መያዝ ማስቀመጥ፣ በቲክታክ ውስጥ መግባት፣ ኢሞ ውስጥ መግባት፣ ዋትስአፕ እንደዚህ ውስጥ እየገባን ነው ዝም ብለን ስኮር እያደረገን ትርፋማ ከሆነ ደክመን ለፍተን እንቅልፋትን ቢሆንም ውጤታማ ነገር ትንሽም ቢሆን የሚከፍል ነገር ከሆነ ሀገራችን ሄደን ብናርፍ እንኳን በሱ ላይ እየሰራ እንደዚህ ቢሆን ብለን ነው የምንደከመው። ግን እና ከሰው ቤት ወጥተን ሀገራችን ሄደን ለማስራት ያብቃን። አሁን ግን ቻናችን እያሳደገን 10 ሳንቲም 2 ሳንቲም ቢቆጥርም 10 ሳንቲም ቢሆንም ቢቆጥር እንደዚህ አንዳንዴ ላይፍ ሲመች ሰዓት ሳይመች ሰዓት ደግሞ ቪዲዮ እየለቀቀን እንደዚህ እናደርጋለን። ቤተሰብ ከዚህ በኋላ ተውኩኝ እኮ የሰው ቪዲዮ። ወይ የምን የሰው ቪዲዮ ነው? የሰው ቪዲዮ አልፈልግም። ተረድታችኋል? እና ውዶቼ ማሮቼ ከልብ ነው ማመሰግነው። ይሄን ቪዲዮ እስከ መጨረሻ እዩልኝ። በር አስገባለሁ። በር እዩልኝ። $10 ይቆጥርልኝ። የምር ነው የምላችሁ እና ዛሬ በዚህ መልኩ ነው የመጣው። ዋው አትሉኝ? በነገራችን ላይ እኔ ከቢጃማ ጋር ነው የምውለው ነው ዝም ብዬ ቪዲዮ ልስራ ብዬ ነው የመጣው ጋይስ እና ማለት ነው ውዶቼ ማሮቼ ፍቅሮቼ ላይክ አድርጉ፣ ቤተሰብ አበራቱኝ። መልካም